እኔ የሚጠበቅብኝ የበኩሌን ማድረግ ያለብኝ ምንድን ነው? አንድ እናት መስጊድ ሲሰራ ሰዎች ገንዘብ ሲጠይቋት የምታደርገው የምትሰጠው ገንዘብ 5 ሳንቲም ምንም ነገር የላትም። ለመስጊድ ነው ተባለች፣ ምንም የላትም። ግን አለች የሆነ ነገር ማድረግ አለብኝ ብላ የአቅሜን ብላ ምንም እኮ የላትም፣ 5 ሳንቲም የላትም። ልብ በሉ 5 ሳንቲም የላትም። ግን ያላትን አደረገች። ምን የቤቷን አምፖል ፈታችውና አወለቀችውና ይህንን ለመስጊዱ አምፖል አድርጉልኝ፣ መስጊዱን በዚህ አምፖል አብሩልኝ አለች። እሷ በጨለማ መስጊዱ ብርሃን እንዲሆን ማለት ነው። እንደነዚህ አይነት ጀግኖች አልፈዋል በኢስላም ታሪክ። ሀገራችንም ከሀገራችን ውጭም ቀደምቶቻችን ደግሞ አሳይተዋል። ከራሳቸው እስልምናን ያስበለጡ። እኔ አንዲት ሴት ሁሌ ሐቂቃ እንደዚህ ስለ ሴቶች ሳነሳ የምትመጣብኝ ሴት አለች። ጀግና የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ የነበረች ሰሐቢይ በአንድ ጦርነት ላይ ሁሉም ከጦርነቱ ሲመለስ እንዴት ነው ባልሽ ሞተ ይሏታል። እዛ ጋር እዚህ ጋር ልጅሽ ሞተ፣ እዚህ ጋር ወንድምሽ ሞተ እንዲህ ይሏታል። ሱብሃንአላህ ከባድ ነው በአንድ ቀን የሁሉ ሰው ማጣት። እሷ ግን ምን ትላለች? ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው ትላለች። እሳቸው ደህና ናቸው፣ እስቲ ያሳዩ። ልክ ስታያቸው ከእርሶ በኋላ ሁሉም ነገር ቀላል ነው አለች። የባሌም የልጄም የሚሞት ቀላል ነው እርሶ ሰላም ከሆኑ። ከራሳቸው እስልምናን ትልቅ ቦታ የሰጡ ጀግኖች አልፈዋል። ስለዚህ እቺ ዱንያ አጭር ናት። በዚች አጭር ህይወታችን ላይ እኔ ምንድነው ማበረከተው? ምንድነው ሰርቼ የሚያለብኝ? ኢማሙ ነወዊ ይነሳሉ አልኳቸው። ኢብኑ ተይሚያ ረሕመቱላህ ዐለይህ፣ ተይሚያ ማለት የእናትየው ስም፣ በእናትየው ተጠሩ። ለምን? እናት እዚህ ደረጃ ያደረሰቻቸው። በአብዛኛውን ጊዜ እስር ቤት አሳለፉ። በደማቸው ኪታብ ይጽፉ ነበር። ኢብኑ ተይሚያ ረሕመቱላህ ዐለይህ ከፍልስፍና ቡድኖች ጋር ብዙ ታግለው አሸንፏል። ለኢስላም የሆነ ነገር አበርክቶ ሄዱ። ቡኻሪ ሲባል ማቃለ ቡኻሪ ሙሐመድ ቢን ኢስማዒል የሰሩትን ገድል ታውቃላችሁ? እናት ናት እዚህ ደረጃ ደረሰቻቸው። እሳቸውም ለእስልምና ትልቅ ውለታ ውለዋል። ዛሬ ከቁርአን ቀጥሎ አለ የሚባል ምንጭ ቢኖር በአንደኛ ደረጃ ምንድን ነው? የቡኻሪ ዘገቦች ናቸው አይደል? ሰሂሁል ቡኻሪ ሙሐመድ ቢን ኢስማዒል እናትየው 1000 ዲናር ብር ሰብስባ 1000 ብር እንዳይመስላል ዲናር ሲመታ ስንት ነው? በእኛ ሲቆጠር ተው ከባድ። ዲናር ስላችሁ ደግሞ አሁን ያለው ወረቀቱ እንዳይመስላችሁ። የዛኔ ዲናር ከተባለ የምንድን ነው? የወርቅ መገቢያ ወርቅ ነው። 1000 ዲናር ለቀለባቸው የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ሲሰበስቡ እንዳይቸገሩ እንዳይብላ ሰጠች። ንብረት ምሽጣ ባላ መንገድ ላይ ሲጫኑና መርከብ ላይ መዛው መንገድ ላይ መርከብ ላይ ሲጫኑ አንተ ክፍለ ሀገር ስትሄድ ከዚህ አዲስ አበባ ስትሄድ ውጭ ሀገር ስትሄድ አጠገብ የሚቀመጥ ሰው ይኖራል አይደል? እዛን ትግባባለህ። ከየት መጣ? ከዚህ እኔ እንደዚህ ሊቃላ መጣ እንደዚህ ቦታ ሊሄድ ልዘይር እንባባላለና እሳቸው 1000 ዲናር እናቴ ሰታኝ ዒልም ልማር የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ ሰሂህ ሐዲሶችን ልሰበስብ ለዚህ ጉዳይ ነው እናቴን አድርጋ ስትላቸው ማን ነው ሲሉት ለሰውየው ማፊያ ነበርና 1000 ዲናር ጆሮ ላይ ገባች። ትንሽ መንገድ እንደሄዱ አራው አለ። ምን ነው 1000 ዲናር ጠፋኝ አለ ሰው። ሱብሃንአላህ። እሳቸው ሲገቡ ያስመዘገቡት ነገር የለም። እንደ ራሳቸው ጥሩ ሰው መስሏቸው ይሄን ሚስጥር ሲያወጉት 1000 ዲናር ጠፋኝ ማለት ጀመረ። ይሰው ሲበጠብጥ ምን ሲል እዛ ያሉት ሹፌሩ ምኑ የሚነዳውም እስቲ ፈታሽ ተብሎ ሲፈታሽ 1000 ዲናር የለም። ዝም ብሎ ነው የሚበጠብጠን ብሎ ሄዱ። አጠገባቸው መጣና የተወሰከው አላቸው። የተወሰከው ሱብሃንአላህ። እሳቸው ምን አሉት? ባህር ውስጥ ከተትኩታል።
1000 ዲናር ሙሉ? አዎ። ለምን አላቸው። ነግሬሃለሁ፣ የረሱልን ዓለይሂ ሰላቱ ወሰላም ሐዲስ ልሰበስብ ብዬ ነግሬሃለሁ። ሐዲስ ሰሒህ ደዒፍ ከሚባሉት ነገር አንዱ እዛ ውስጥ ሐዲሱን ሰነዱ ላይ ታማኝ ሰው ነበር፣ ዋሸው ነበር፣ የተለያየ እንትኖች አሉት፣ መስፈርቶች አሉት። ስለዚህ ቡኻሪ በራሳቸው ገንዘብ ማለት ነው 1000 ዲናር ወስደው ነበር ቢባል ሐዲሱ ምን ሊባል ነው? እንከን ሊመጣበት ነው። ስለዚህ ለነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሉ ብራቸው ምን አደረጉ? ገንዘባቸው ፊዳ አደረጉ። አያችሁ ለኢስላም ያበረከቱት። ሶሒህ ቡኻሪ ዝም ብሎ እኛ ጋር ደረሰ መሰላችሁ? ኢስላም ዝም ብሎ እኛ ጋር እኮ አልመጣም። የሐምዛ ጉበት የተቆረጠበት ዲን ነው ኢስላም። ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው። ሱመያ በአሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም። እኛ ጋር ሲመጣ እንደቀላላ አንዳንዴ ኢንፎርፏልን ሰላት አመለጣለ የራሱ ጉዳይ። በቃ በስርዓቱ ላይ አንገኝ። ዘካ መጣ ምናምን አይ 10 ሺህ ብር ከሰጠው ችግር የለም 100 ሺህ ብር ወጅቡበት ቀለል አድርጎ ያለ ላ ኢስላም ላይ ስትኖር ስርዓት አለው። ያንን ስርዓት አክብረን ስንኖር ደግሞ መጨረሻው ልዩ ሽልማት አለው፣ ደስታ አለው። ቀደምቶችን አያቸው ይህንና መሰል ስራዎችን ሰርተው ነው የሄዱት። እኛ ግን ዛሬ በዱንያ ተዋጥን። ዱንያ 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 አለ። በቃ ገማችን ሌይለን ወነሃራ ዱንያ ዱንያ ብቻ ሆነ። ዱንያ ስንል ወላሂ ዛን ትጠፋለች። ለዚህ እኮ ዛሬ ማንም መጫወቻውን ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰውባን ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ እንደዚህ አሉ፣ ዩሺኩል ዑመሙ አን ተድዐ ዐለይኩም ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። በእናንተ ላይ እኮ ሰዎች ይጠራሩባቸዋል። ልክ ሳህን ላይ ትሪ ላይ ያለ ምግብ ላይ እንዳለ ሰው እጁን ምኑን እንደሚያሳርፈው ያንን ምግብ ለመብላት እዛዛ እንደሚጠራረፈው ብዙ ሰዎች ጀማዎች ነው እንደሚበሉት እናንተ ላይም ከዓለም ጫፍ ከዛ ጫፍ ይጠራሩባችኋል ሊያጠፏችሁ። ሚን ኩል ኡፍቅ ከእያንዳንዱ አቅጣጫ ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። ከዛ በኋላ ይህንን ሲሉ ቂለ ያ ረሱለላህ ፈሚን ቅለትን የውመኢዝን፣ ያን ቀን ትንሽ ነው ሆነን ነው እንዴ ቁጥራችን አንሶ ነው እንዴ እንደዚህ የሚያደርጉብን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በል አንቱም የውመኢዝን ከሲራ። አረ ይልቁንም እናንተ ያንማ እንዲህ ነፍ ናችኋል። በቢሊየን ነው የምትቆጠሩ፣ ቁጥራችሁ በላይ ነው። ወላኪነኩም ጉሳኡን ከጉሳኢ ሰይላ፣ ነገር ግን እንደ ባህር አረፋ ናችሁ አለ። የባህር አረፋ ኡፍ ብትሎ ይጠፋል፣ ብትመዝኑ አይመዘንም። ስስ ነው፣ ባዶ ቀፎ ነው። ወለየንዚዐነ አላህ ሚን ሱዱሪ ዐዱዊኩም አልመሃበተ ሚንኩም፣ አላህ ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያውጠዋል። ወለየቅዚፈነ አላህ ፊ ቁሉቢኩም ልወህነ፣ በእናንተ ቀልብ ላይ ደግሞ ወህንን ይከታላል። ፈቃለ ቃኢል ያ ረሱለላህ ወመል ወህኑ፣ ወህን ምንድን ነው ብሎ ጠየቃቸው። በእናንተ ቀልብ ላይ ወህንን ይከታል ሲሉ ቃለ ሁቡ ዱንያ፣ ዱንያ መውደዳችሁ፣ ወከራሂየቱል መውት፣ ሞትን መጥላታችሁ ነዋ። ዱንያ አልወደድንም፣ ዛሬ አላበርንም ለዱንያ። ለዱንያ ሲል አይደል ወንድሙን የሚገለው? ለዱንያ ሲል አይደል የሰው ህይወት የሚያበላሸው? ስንቱ ያለቅሳል ዛሬ። በላኮ ሲመጣ ዝም ብሎ አይመጣም። ውጭ ሀገር ያሉት እህቶቻችን ዘመዶቻችን፣ ወንዱም ሴቱም አባቴ ብላ ገንዘብ ስትልክ፣ ወንድሜ አጎቴ ብላ ዘመድ አዝማድ ብላ የሆነ ገንዘብ ስትልክ ያንድን ገንዘብ ጭፍትድ አድርጎ ይበላል። ቤት እየሰራውልሽ ነው ይላታል። ፎቶ ያነሳና የሰው ቤት አንስቶ በፎቶም ይኸው እየሰራውልሽ ይላታል። እዚህ ስትመጣ ኬት የላክሽ ይላታል። በዚህ የተበደሉ ብዙ እህቶች የሉ? የቲሞች አሉ የሚያለቅሱብን። አባት ይሞታል፣ አጎት ይረከባል፣ ልጅ ነው አቅም እያለ ካርታ በስሙ ያስቀይራል፣ መሬት ድንበር ይገፋባቸዋል። ሁቡ ዱንያ፣ ዱንያ መውደድ እንጂማ እኮ ረሱል ዓለይሂ ሰላቱ ወሰላም ከተሰጣቸው ስጦታ 1 ወር መንገድ ሲቀር ጠላት
ይንቀጠቀጥ ነበር፣ ይፈራቸው ነበር። ገና ለጦርነቱ 1 ወር ሲቀር የ1 ወር መንገድ ሲቀራቸው። ዛሬስ ከጠላት ቀልብ ላይ አላህ ምንን አወጣ? ፍራቻን። በምን? በእኛ ስራ። እኛ ላይ ደግሞ ሁቡ ዱንያ ወከራህየቱል መውት፣ ዱንያን መውደድ ሞትን መጥላት አደረገው። ሞት ጠላውም አልጠላውም ያሳድሃል፣ ይመጣል። የለም ጓደኛ ትላንት አብሮ ማኪያቶ ጠጥቶ አብሮ ተጫውቶ ጠዋት መርዶን የሰማ አረ ከሌ ሞተ ተብሎ የተነገረ የለም። እህት ያንቺስ የለችም ጓደኛሽ? አብራሽ ትላንትና እንዴ ተመርቀን ብለሽ ምን ብለሽ በጠዋቱ ዜና ሌላ ዜና የሰማሽ ሞተች የተባለች? ዛሬ ሞቱል ፉጃ ድንገተኛ ሞት በየአካባቢው የበዛበት ወቅት ነው። ሞቱል ፉጃ የቂያማ ምልክት ነው። ጠዋት ሰላሙን የወጣ ማታ ተሸክሞት የሚመለሱ ስንት አለ። ሁላችን እንሄዳለን። ነገር ግን ስንሄድ በምን መልኩ ነው መሄድ ያለብን? ምንድን ነው ማዘጋጀት ያለብን?